አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ደስታ አይለያችሁ። ይሄ ቁጥር 3 ይዤላችሁ መጥቻለሁኝ። ይሄን መሰለ የሚያምር ዲዛይን ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም የሚያምር ዲዛይን ነው የሰራችሁት። እንግዲህ እንዴት እንደሚያምር እስከ መጨረሻው ስትሰሩት ነው የምታውቁት። እኔ በጣም ተመችቶኛል። ዲዛይኑ በጣም ፏ ያለ ነው። ከፈለጋችሁ እዚህ ጋር አበባ መጨመር ትችላላችሁ። ተከታተሉኝ እስከ መጨረሻው ድረስ። ቁጥር 3ን እንሰራለን አብረን። እንዳልኳችሁ 21 ድረስ ሰርታችሁ እንገናኝ ነው ያልኩት። ቁጥር 2 ላይ የምታስታውሱ ከሆነ ይሄንን 21 ድረስ ሰርተን እንገናኝ፣ ሰርታችሁ እንገናኝ ብያችኋለሁኝ። እንቆጥራለን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ይሄ ምንድነው 21ኛ ነው ማለት ነው። እዚህ ጋር ምንም የቀነስነው ነገር የለም። 21ኛው ላይ ስለሆነ እዚህ ጋር ነው አስፈላጊው ነገር፣ እዚህ ጋር ነው በደንብ እዚህ ጋር ነው በደንብ ማየት ያለባችሁ። ይሄ አሁን 21ኛውን እዚህ ጋር ጨርሰናል። ይሄ 22ኛ እየሄድን ነው ማለት ነው። ያን ሰንሰለቱን ይሄንን ልንጀምር ነው። ይሄንን መረቡን መስራት ልንጀምር ነው። ለዛ እዚህ ጋር ነው ዋናው ነገር እዚህ ጋር ነውና እሱን አንዴ ካያችሁት ሌላው ተደጋግሞሽ መደጋገም ስለሆነ እዚህ ጋር በደንብ ይው። አሁን እንደ መጀመሪያው አይደለም። እንደ መጀመሪያው አንዳንዶች መተን ነጠላ ክሎሼት መተን እዚህ ጋር መጨረሻው ላይ መጨረሻውን ጨርሰን እዚህ ጋር ሁለት አንጨምርም። ሁለቱንም እንተውና እዚህ ጋር አንድ ነጠላ ክሎሼት ክፍተት አንድ ክፍተት እናስቀራለን። አንድ ክፍተት እናስቀርና እዚህ ጋር ቆንቆማለን ማለት ነው። ስንት ጋር እናስቀራለን? ሁለትም እዚህ መጨረሻ ላይ ሁለትም ምን ጨምረውን እንተዋለን። አንድ ላይ 3 እንተዋለን ማለት ነው። እዚህ ጋር እንቆምና 5 ሰንሰለት እንሰራለን። 2 3 4 5 ከዛ እንሄዳለን። እዚህ እንትኗ ላይ ሰንሰለት 5 ሰንሰለት የተሰራው ላይ እንሄድና ይሄንን እንቋጥራለን። ቋጠር ነው እንደ አይነት ነገር ሰጠን ማለት ነው። እዚቹ አሁንም 5 ሰንሰለት 1 2 3 4 5 ያው መረብ ስራ ነው የሚሆነው። ካሁን በኋላ መረብ ስራ ነው የሚሆነው። ግን ይሄንን እንዴት አድርገን ነው ይሄንን ነገር እንዴት አድርገን ነው እዚህ ላይ እንደዚህ የሚወጣው የሚለው እኔም መጀመሪያ ሳይገባኝ ሲቀር ብዙ ስላታገለኝ እዚህ ጋር ልብ ብላችሁ እንድታዩ ፈልጌ ነው። ይሄ እንዴት ከፍ አለ፣ ይሄ እንዴት ዝቅ አለ የሚለው ነገር ጥያቄ ይፈጥርባችኋል። ይሄ የሚገባችሁ ደግሞ አሁን ስሰራ ስታዩት ነው ማለት ነው። አሁን ወደ ስራችን እንሄዳለን። ልብ ብላችሁ ካያችሁ እዚህ ጋር አንድ ነጠላ ክሎሼት አልሰራንም። ተጨማሪ ደግሞ ሁለት ምን ጨምረውን አልሰራንም። ከዛ 5 ሰንሰል ሰርተን መሀል እንትኑ ሰንሰሉ ላይ ቋጠርን። ከዛ እዛችሁ ላይ 5 ሰንሰል ሰርተን ተነሳን። አሁን የት እንሄዳለን? እንደ መጀመሪያው እንቀጥላለን ማለት ነው። ነጠላ ክሎሼት እስከ እዚህ ድረስ ነጠላ ክሎሼት አንድ እስከምናስቀር ድረስ እንሄዳለን። ነጠላ ክሎሼት እንሰራለን ማለት ነው። ልብ ብላችሁ እንዳይደጋገምባችሁ ቀዳዳው ላይ ሁለት ምናምን ድርብ እንዳይሆንባችሁ በአንድ ነው። አንዷ ላይ ነው አንድ ነጠላ ክሎሼት የሚሰራው። ደብል ካደረጋችሁ በኋላ ላይ ትርፍ ይመጣባችሁና እንትኑ እጅ ስራ መጨረሻው ላይ ስትደርሱ ትርፍ ይመጣባችሁና ይሄ እንዴት ነው የሚለው ጥያቄ ይሆንባችኋል። ለዛ አንዱ ቀዳዳ ውስጥ ነው እንትን እያላችሁ የምትሄዱት። አንዱ ቀዳዳ ውስጥ ተሳስታችሁ ሁለት ካደረጋችሁ ይበላሽባችኋል። በጣም ቀላል ነው። መጨረሻው ላይ ልብ ብላችሁ እዩ። አሁን እዚህ መጨረሻው ላይ ደርሻለሁ። ምንድነው ማደርገው? አንድ ነጠላ ክሎሼት እስከሚቀረኝ ድረስ ሰራለሁ ማለት ነው። አንድ ነጠላ ክሎሼት ሲቀረኝ አቆምና 5 ሰንሰል 1 2 3
ከዚህ ሄዳለሁ ሰንሰሉ ላይ መሀሉ ላይ ሄጄ ቋጥረዋለሁ። ከዛ ምን ሰራለሁ 5 ሰንሰል 2 3 4 5 ከዛ ሄዳለሁ የቀደሙን መድገም ማለት ነው። እዚህ የሰራሁትን እዚህም ደግማለሁ። ዙሪያውን እንደዛ እያልኩኝ ነው የሚሄደው። ዙሪያውን ከደጋገምን ከሰራን በኋላ አሁንም አንድ ነጠላ ክሮሼት ስትቀረን እናቆምና አንድ ነጠላ ክሮሼት ስትቀረን መጨረሻ ላይ እሷን እንተውና 5 ሰንሰል 1 2 3 4 5 ከዛ እዚህ መካከል አምስተኛው ሰንሰል ላይ ከፊቱ ያለው 5 ሰንሰል ላይ መካከል ላይ እንቋጥርና እንደዚህ ነገር ይሰጠናል ማለት ነው። እዛው ላይ 5 ሰንሰል 2 3 4 5 ከዛ እዚህ አንዳንዶሹን እንደግመዋለን። ነጠላ ክሮሼቱን እንደግማለን እስከ እዚህ ድረስ አንድ ነጠላ ክሮሼት እስከምናስቀር ድረስ አንድ ነጠላ ክሮሼቱን እንደ መጀመሪያው ዙሪያውን እንሄዳለን ማለት ነው። ቪዲዮ እንዳይረዝምባችሁ በጣም ጥረት እያደረኩኝ ነው። እኔም ስራው መስራት ስለማይፈጥነኝ በቻልኩት መጠን ለማፍጠን እየሞከርኩ ነው። እያቆምኩ ምን እያልኩ እናንተ እንትን ብላችሁ ደጋግማችሁ ለማየት ሞክሩ። አሁንም እዚህ ጋር አንድ ነጠላ ክሮሼት ሲቀር እናቆምና 5 ሰንሰል እንሰራለን 4 5 ከዛ እዚህ መካከል ላይ እንቋጥረዋለን። ከዛን 5 ሰንሰል ከዛን አንዳንዶሽ ነጠላ ክሮሼት አንዳንዶች ሳይሆን ነጠላ ክሮሼት እንሰራለን። ዙሪያውን አንድ ነጠላ ክሮሼት እስከምትቀረን ድረስ ዙሪያውን እንሰራለን። ዞረን እዚህኛው ጋር እንገናኝ። ቅድም የጀመርንበት ቦታ እዚህ መጀመሪያው ላይ ቀጣዩን እንዴት እንደምንሰራ እሱን አሳያችኋለሁ። ከዛ መደጋገም ስለሆነ ከዛ በኋላ ያለው ቀላል ነው። እስከ መጨረሻ ላይ የሆነ ቦታ አለ እሱ ጋር እስከመንደርስ ድረስ ይሄኛው ድግግሞች ስለሆነ ይሄ መደጋገም መረብ መስራት ማለት ነው። እንግዲህ መረብ መስራት ታውቃላችሁ፣ ግን ይሄ ነገር ከመጣ የሚለውን ነው አሁን ድጋሚ ያሳያችኋለሁ። ከዛ በኋላ እዚህ ጋር ስንደርስ ደግሞ መጨረሻ ላይ እቺኛዋን የላይዋን ሰንሰል ናት፣ ግን እንዴት እንደሚሰራ እሱን አሳያችኋለሁ። እናንተ ይሄንን ደጋግሞት እየሄዳችሁ ደጋግሞት አለፍ አለፍ እያልኩኝ መሀከል ላይ እዚህ ጋር ስደርስ አሳያችኋለሁ። እሺ ዙሪያውን ሰርተን ዙሪያውን አንዴ እንደዚህ ሄደን እንደዚህ አይነት ነገር ይሰጠናል። ዙሪያውን ሰርተን እዚህ ጋር ሁለተኛው ላይ ደርሻለሁኝ። እዚህ ጋር ከደረሳችሁ እዚህ ጋር ደግሞ እንዴት እንደምናደርግ ቀጣዩን አብረን እናያለን። እንደዛው መታችሁ ይሄንን ሰርታችሁ ትመጡና ይሄን ተመሳሳይ ነው ብያችኋለሁ። ትመጡና አንድ እስከሚቀራችሁ ድረስ ትሰራላችሁ። አንድ እስከሚቀራችሁ አንድ ነጠላ ክሮሼት እስኪቀራችሁ ድረስ ትሰራላችሁ። አንድ ሲቀራችሁ አንዷን ትተዋትና አንዷ ላይ ትቆሙና እዛችሁ ሰንሰለት 5 2 3 4 5 ሰንሰል ትሰራላችሁ። ከዛ መረብ ነው የሚሰራው። መረብ ሲሰራ እንግዲህ በሰንሰል ላይ ሄዶ መጥለፍ ነው። ጥልፍ እናደርግና እዛችሁ ላይ ቆመን 5 ሰንሰል 1 2 3 4 5 ሰንሰል። አሁንም መረቡ ይቀጥላል። እዚህ ጋር ቅድም ሰርተን ያለፍነው ሰንሰል 5 ሰንሰል እስከ መጨረሻው ነው ብያችኋለሁ። ሰርተን ያለፍነው ላይ አሁንም 5 ሰንሰል ሰርተን ቋጥረን አሁንም 5 ሰንሰል እንሰራለን። 1 2 3 4 5 አሁን የት እንሄዳለን? እዚህኛው ላይ ድግግሞሽ ነው ብያችኋለሁ። እዚህ ጋር ምን ጊዜም ከታች እንደመጣ ነው። እዚህ ጋር ምንም የጨመርነው ነገር የለም። እዚህኛዋ ላይ እዚህ ከፊት ለፊቷ አንወጋም። እዚህ መካከለኛዋ ቀዳዳ ላይ ይታያችኋል ብዬ ተስፋ አደርጋለሁ። እዚህኛው ሳይሆን እዚህኛዋ ላይ ቀጣያች ቀዳዳ ላይ እንቀጥላለን። ነጠላ ክሮሼት እስከዚህ ድረስ አንድ እስኪቀረን ድረስ ነጠላ ክሮሼት እንሰራለን። አንድ እስኪቀረን ድረስ
ድረስ አብረን እንስራ። እስኪ ቀረን ድረስ ብያቸዋለሁ። አንድ ቀረኝ። እችን አንዷን አልሰራባትም፣ አንዷን ነጠላ ክሎሽ አልሰራባትም። እሷን ትቻት 5 ሰንሰል ሰራለሁ። 1 2 4 5። ከዛ እዚህ ሰንሰሉ ላይ መጥቼ መረብ ሰራለሁ። ከዛ እንዲህ አይነት ደረጃ ነገር እየሰራ ይወጣል ማለት ነው። ይሄ ማለት ነው ደረጃ እየሰራ ይወጣል። ይሄ ያው የምንሰራው ነገር ይሄ ነው። ደረጃ 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 የሆነ እስከ መጨረሻ ድረስ እችን አንዷን ስለምንተው ነው እንዲህ አይነት ደረጃ ደረጃ እየሰራ መጨረሻ ላይ እንዲህ አይነት ነገር ይፈጠራል። ይሄ ደግሞ ከፍታው የሚፈጠረው እዚህ የምንሰራው ነገር ነው። እየመጣን እየሰራን እንዲህ አይነት ከፍታ ይሄንን ከፍታ ይፈጥራል ማለት ነው። ቁጥራቸው እኩል ነው። የሁላቸውም ቁጥራቸው እኩል ነው። ይሄ ከፍታ የፈጠረው ይሄንን እየሰራን የመጣንበት ቦታ ነው። ይገባችኋል ብዬ ተስፋ አደርጋለሁ። ግልጽ ነው ብዬ ተስፋ አደርጋለሁ። ስትሰሩት ደግሞ የበለጠ የሚገባችሁ ስትሰሩት ነው። ይሄ እንዴት ከፍታ ሆነ የሚለው ይሄንን እየሰራን ስንመጣ የሰራ ነው። ገባችሁ? እስከ መጨረሻ ድረስ ድግግሞሽ ነው። እዚህ ጋር ስትደርሱ 100 ነው። አሁንም 100፣ አሁንም ዞራችሁ ስትመጡ 100፣ ዞራችሁ ስትመጡ 100፣ እየተዋችሁ ስትመጡ እዚህ ጋር ትደርሳላችሁ። እዚህ ጋር ስትደርሱ ደግሞ ይሄንን መጨረሻ ላይ ይሄንን ነገር መስራት ነው ማለት ነው። ያው 5 ሰንሰል እየሰሩ እንደምንትን ማለት ሾርት እንደማድረግ ነገር ነው። እንደዚህ እያደረጋችሁ ይሄንን ታባዛላችሁ። 1 2 3 4 5 ሰንሰሉ ላይ አቋጥረና 1 2 3 4 5። ከዛ እዚህ ጋር ምንም የተጨመረ የተቀነሰ ነገር የለም። ነጠላ ክሎሼቱን እዛ ድረስ እንሄድበታለን። ያው እዚህ ጋር አንድ ነው ማስቀረው። አንድ ሲቀረኝ 5 ሰንሰል ለመሰራ 2 3 4 5። ከዛ መረቡን እንቀጥላለን። መረብ መስራት ነው። 5 ሰንሰል እንሰራና መረብ 2 3 4 5። አሁንም 5 ሰንሰል፣ አሁንም መረብ እዚህ ጋር መረብ ያው መረብ ነው የሚሆነው እስከ መጨረሻ ድረስ እየሰራን እዚህ እየመጣን እየሰራን ስንሄድ መረብ ነው የሚሆነው። አሁንም 5 ሰንሰል 2 3 4 5 እዚህ ጋር ከታች እንደመጣ ነው፣ ምንም አይጨመርም ብያችኋለሁ። እያልን ዙሪያውን ሰርታችሁ ሶስተኛው ዙር ላይ የዚህኛውን ሶስተኛ ዙሪያ ላይ እንገናኛለን። ያው ተመሳሳይ ነው። ሶስተኛውም ዙር በመጣ ተመሳሳይ ስራ ስለሆነ አንድ ዙር አብሬያችሁ ሆነና ቀጣዩን እላይ እስከምታደርሱት ድረስ እንድድግግሙሽ እያደረጋችሁ እዚህ ጋር ስትደርሱ አንድ እያስቀራችሁ 2 3 4 5 ምንጊዜም ሰንሰል 5 ነው። ከዛ መረቡ ላይ መረብ እንሰራለን። ሰንሰሉ ላይ 1 2 3 4 5 መረቡ እያደገ ሲሄድ ቁጥሩ እየጨመረ ስለሚሄድ መጀመሪያ አንድ መረብ ሰራን፣ ከዛ 2 ሰራን፣ ከዛ ደግሞ ሶስተኛ አንድ የነበረው ላይ ነው መረብ የሰራ ነው እያልን 3 እያለ 4 5 6 እያለ ዙሪያውን ተመሳሳይ ነገር ነው። መጨረሻ ላይ ባለው እንገናኛለን። እናንተ ዙሪያውን ገጥማችሁት እንገናኝ። ልክ እንዲህ እያደረጋችሁ እንዲህ አይነት ቅርጽ እየሰጠን ይመጣል። ስንደርስ መጨረሻ ላይ ያለውን አብረን እንሰራለን። 1 2 3 4 ነው። 5ኛ የመጨረሻ ይሆናል ማለት ነው።
የመጨረሻ አምስተኛ ሳይሆን እዚህ ጋር ስንመለስ 2 እንሰራለን። አለቀ ማለት ነው። ከዛን አንድ ዙር እንሄዳለን። ጨረስን። 4 5 ምንጊዜም አንድ ነጠላ ክሮሼት አንድ ብቻ ማስቀራት። እዚህም አንድ ከዚህ ጀምረን አንድ እያስቀረን መተን እንዲህ አይነት ቅርጽ ሰጥቶናል ማለት ነው። አንድ ነጠላ ክሮሼት አስቀራን፣ 5 ሰንሰል ሰራን። ከዛ መሰላሉ ላይ እየሰራን መረብ እያደረገን ዙሪያውን እንሄዳለን ማለት ነው። 5 ሰንሰል መረቡ ላይ መቋጠር። አሁንም 5 ሰንሰል መረቡ ላይ መቋጠር። 5 ሰንሰል እነዚህ ላይ 5 ሰንሰል እየሰራን የሄድነው ላይ ስንመለስም 5 ሰንሰል እየሰራን በላዩ ላይ እየቋጠርን እንዞራለን ማለት ነው። ቀላል ነው። እንደዚህ እያደረገን እዚህ ጋር እንገናኝ። ዙሪያውን እንደዚህ እየሰራችሁ እንደዚህ 4 ሲቀረን እዚህ ጋር ዙሪያውን ስንመለስ 4 እየሆነ ነው የሚሄደው። እዚህ ጋር እንገናኝ ጅምሩ ላይ ማለት ነው። እሺ እዚህ ጋር የመጨረሻዋ ናት። የመጨረሻዋ ነጠላ ክሮሼት የምንሰራበት ቦታ ነው ማለት ነው። እዚህ ጋር 4 አለን። 1 2 3 ቀዳዳ አለ። 3ቱ ቀዳዳ እንደተለመደው እዚህ ጋር አንዷ ላይ ከዛ ቀጣዩዋ ላይ ከዛ እችኛዋ ደግሞ ካሜራው አይታይም። እችኛዋ ትርፍ ትቀራለች። ሁለቱ ላይ እንትን እንልና እችኛዋ አንዷን ትርፍ እንተዋታለን። ከዛ 5 ሰንሰል ሰራና በሚቀጥለው በደንብ ግልጽ አደረግላችኋለሁ። 5 ሰንሰል ከዛ መረብ ከዛ 5 ሰንሰል ከዛ መረቡ ላይ እየታውን እንደመጣ ነው። መጨረሻ ላይም እንደዚህ አይነት ነገር ይቀራል ማለት ነው። ይሄ መጨረሻው ነው። ዙሪያውን ስንስራና እንገናኝ። ዙሪያውን እንደዚህ አይነት ነገር መድገም ነው። 5 ሰንሰል ሰርተን ሰንሰል ከዛ መሰላሉን መደጋገም ነው። መጨረሻ ላይ እንደ ዙሪያውን ሄደን እዚህ ጋር እንገናኝ። እሺ አሁን መጨረሻው ላይ ደርሰናል። መጨረሻ ይሄንን የምንሰራበት ቦታ ላይ ደርሰናል። እዚህ ጋር ያለነው ይሄንን የምንሰራበት ቦታ ላይ ያለነው የመጨረሻ ክንትናችን ነው፣ ክፍላችን ነው። 5 ሰንሰል እንዳለ እዚህ ጋር 2 ቀርቶን እየሄድ ነው። 2 የተፈታ ሰንሰል ነው። 2 ዙሪያው 2 ነው የቀረው ማለት ነው። ስህተት ካለ ምናልባት 3 ሊሆንባችሁ ይችላል፣ ወይንም 1 ብቻ ሊሆንባችሁ ይችላል።
ምንም ማድረግ አትችሉም። እዚህ ጋር ደርሳችሁ ምንም ማድረግ አትችሉም። ሶስቱም ከሆነ ተውት። መሆን ያለበት ይሄኛው ከዚህ በታች ያለው 4 ሆኖ 1 2 3 4 ሆኖ አራቱ ላይ ከዚህም አንድ ስለሚቀነስ ከዚህም አንድ ስለሚቀነስ 2 ብቻ ነው መሆን ያለበት። ምናልባት በስህተት ደብል ምናምን አድርጋችሁ ወይ 3 ወይ 1 ከቀረም ምንም ማድረግ አይቻልም፣ መተው ነው ማለት ነው። ትታችሁት ይሄንን የላዩን ክፈፉን ስትሰሩ ይስተካከላል። የተወሰነ የሆነ የስህተት ምልክት ቢኖርም ምንም ብዙም አያስታውቅም፣ ይስተካከላል ማለት ነው። አሁን ወደ መጨረሻው ስራ እንሄዳለን። ገና ልንጀምር ነው። እዚህ ጋር 5 ሰንሰል ላይ ሰንሰሉ ላይ እዚህ ጋር ቋጠርን አይደል? መረቡ ላይ ቋጥረን 5 ሰንሰል ከመስራታችን በፊት ይሄንንና ይሄንን እናገናኛለን። ይሄንንና ይሄን ሰንሰል አንድ ላይ እናገናኘዋለን ማለት ነው። እንደዚህ እናገናኘዋለን። ከዛ 5 ሰንሰል 1 2 3 4 5 ከዛ 5 ሰንሰል ከሰራን በኋላ እዚችው አጠገቡ ማለት ነው አጠገቡ እንቋጥረውና ከዛ ሰንሰል ሳንሰራ ቀጣዩ ሰንሰል ላይ ወስደን ቁጥር አድርገን ጠበብ ይልልናል። ከዛ 5 ሰንሰል 2 3 4 5 እዚችው ወደዛ ሳንሻገር እዚችው ላይ 5ቱን ሰንሰል እንቋጥራለን። ከዛ ይሄንን ሰንሰል ወስደን አሁንም ድጋሚ እዚህ እንቋጥራለን። ከዛ ነው 5 ሰንሰል 1 2 3 4 5 አያችሁት? እነዚህ ነገር እንደዚህ ይመጣልናል ማለት ነው። እየሰራን ስንሄድ ይሄ ነገር እንደዚህ ይሰራልናል ማለት ነው። መጨረሻው ነው። ማሳደግም ትችላላችሁ ከዚህ በላይ እንትኑን አዝራዝማችሁት። ከዛ እዚህ ሳንሻገር እዚችው 5 ሰንሰሉን እዚችው እንቋጥርና አሁንም ቀጣይ ያለውንም ሰንሰል ወስደን እንቋጥርና ከዛ ሰንሰል እንሰራለን። 1 2 3 4 5 ሳንሻገር እዚችው 5ቱን ሰንሰል ቆጥር። ከዛ 5 ከቆጠርን በኋላ እዚህ መተን ይሄንንም ቁጥር እናደርጋለን። ከዛ 5 ሰንሰል 1 2 3 4 5 አሁንም ተመሳሳይ እስከ መጨረሻው ድረስ እንደዛ ነው። ሰንሰሉን ይዘን እንደመጀመሪያው መተን እዚህ ሰንሰል ላይ አይደለም እንቋጥረው፣ እዛችሁ ሰንሰሉን ያነሳንበት ቦታ ላይ እዛችሁ እንቋጥርና አሁንም ቀጣይ ያለውን ሰንሰል ወስደን እንቋጥረዋለን ማለት ነው። ከዛ ነው 5 ሰንሰል የምንሰራ 2 3 4 5 እዛችሁ ሰንሰሉን የሰራንበት ቦታ ቁጥር። ቀጣዩን ሰንሰል ሳንሰራ ቀጣዩን አንድ ላይ ወስደን ቁጥር ካደረግን በኋላ ነው ሰንሰል የምንሰራው። 3 4 5 እዚች ሳንሄድ ሳንዘል ቁጥር የሰራነው 5 ሰንሰል አሁንም እዚህ ጋር የሰራነው 5 ሰንሰል ከቋጠርን በኋላ ሰንሰል አንሰራም። እዚህ ጋር ሄደን ቁጥር ከዛ 5 ሰንሰል 2 1 2 3 4 5 ሰንሰል የሰራነውን እዛችሁ ሰንሰሉ ላይ እዛችሁ ቁጥር። አሁንም ቀጣይ ላይ ያለው ሰንሰል ወስደን ቁጥር። ይሄ ለምንድን ነው እንደዚህ የሚደረገው? እጅ ስራ ይሄኛው መጀመሪያ እንዲህ ስብስብ ያለው ስብስብ እንደማለት ነገር ያለው ይሄኛው እዚህ ጋር ሰብሰብ እንትን ይለዋል። ይሄንን ወስደን ስንቋጥር ፈታ ይላል፣ ክፍተቱ ጎላ ይላል። እዚህ ጋር አሁን ክፍተቱ ያዝ ያለ ነው። እዚህ ጋር ስንሰራ ሙሉን ስንጨርሰው ነው የሚለው፣ ክፍተቱ ፈካ ይላል ማለት ነው። እንደዚህ እያደረግን እስከ መጨረሻው እንሰራለን። ይሄን ክፈፉን በዚህ አይነት ሁኔታ ክፈፉን ሰራም ማለት ነው።
እችን እጨርስላችሁ። ቆጥረናል። ከዛ 5 ሰንሰል 2 3 4 5 ሰንሰል ከሰራን ወደዚህ ሳንሻገር እዚችው 5ቱን ሰንሰል መቋጠር። አሁንም እዚችው ሰንሰል ሳንሰራ እዚህ ያለውን ሰንሰል ወስዶ መቋጠር ነይቱ። ከዛ ሰንሰል 3 4 5 ከዛ ሳንሻገር እዚችው መቋጠር። ቀጣይ ነው የምንወስደው። ቀጣይ ወስደን ይሄንን መቋጠር። ከዛን ሰንሰል 3 4 5 ከዛ ሳንሻገር እዚችው መቋጠር። ከዛ ከቋጠርን በኋላ ይሄን ሰንሰል አያችሁ እዚህ ጋር ደርሰናል። ይሄን ሰንሰል ወስደን አሁንም መቋጠር። ከዛ አያችሁ እንደዚህ ሆነ። ከዛ 5 ሰንሰል 1 2 3 4 5 ሰንሰል ከሰራን በኋላ ሳንሻገር እዚችው ቋጠርናት። አሁንም ሰንሰል ሳንሰራ ቀጣዩን ሰንሰል ቋጠርናት። ከዛን 5 ሰንሰል 2 3 4 5 ሳንሻገር እዚችው ቋጠርናት። አሁንም ሰንሰል ሳንሰራ እዚችው እኛው ከፊት ለፊት ያለውን ሰንሰል ቋጠር ነው። ከዛን 5 ሰንሰል 2 3 4 5 አሁንም እዚችው መቋጠር። እዚችው ከቋጠር በኋላ ቀጣይ ላይ ያለውን ሰንሰል ወስደን መቋጠር። ከዛን 5 ሰንሰል 3 4 5 ሰንሰል አሁንም እዚችው መቋጠር። ከዛ ቀጣይ ላይ ያለውን ሰንሰል ወስዶ መቋጠር። እንደዚህ እያደረግን መደጋገም ነው። ዙሪያውን እንዲህ አይነት ቅርጽ ይሰጠናል። ዙሪያውን ጨርሶት ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ቀጣይ እንዲሰራላችሁ የምትፈልጉት ዲዛይን ካለ ኮሜንት ላይ አሳውቁኝ። ባይ ባይ።